በነጋታው ያን በሻን መኝታ ቤት አካባቢ ቁጭ ብላ ትጠብቀዋለች። ቀድሞ ያያት ግን እሱ ነበረ። መጽሐፍ እያነበበች ስለነበር አላየችውም። እንድታየው አሳለ። ከዚያም ስታየው ተነሳች። ስለምን እንደቆየችና ስልኳ ዝግ እንደነበረ፣ ከዚያም ደግሞ በቀጠሮ ቦታ ለምን እንዳልተገኘች ጠየቃት። ተናዶባት ነበረ። ይህንንም ደግሞ አረጋግጦ ነገራት። ነገር ግን እሷ ስልኳ ያልሰራበት ምክንያት ስልኳ መሰበሩንና መበላሸቱን ገለጸችለት። ከዛም ደግሞ ከዚህ ንዴት እንዴት መውጣት እንደሚችል ሲጠይቃት ለይቅርታ 2 ቲኬት መግዛቷንና ፊልም እንዲያዩ ነገ እንደምትጋብዘው ነገረችው። እርሱም በዚህ ደስተኛ ሆነ። በንጋታው ዘግይታን የደረሰችው በሲኒማ ቤት ውስጥ ሲገናኙ ይቅርታ ጠየቀችው። ፊልሙ ከጀመረ ከጥቂት ደቂቃዎች በኋላ ስለመጣች። ፊልሙ ታዋቂና ጥንታዊ ምርጥ ፊልም ነበረ። ነገር ግን ፊልሙን አብሯት በማየቱ ደስተኛ እንደሆነ ገለጸላት። ከዛም ደግሞ ሁልጊዜ ከእሷ ጋር ማሳለፍ እንደሚፈልግና በስራዋ ምክንያት እጅግ በጣም እየተራራቁ እንደሆነ ይነግራታል። ከዛም በመንገዳቸው እየሄዱ ሳለ እንደ ፍቅረኛ ጓደኛ እየመሰለች እንደሆነና አሁን በጣም ደስተኛ እንደሆነ ይነግራታል። በመቀጠልም የገዛላትን ስልክ አውጥቶ ይሰጣታል። በዚህ ጊዜ ግን ፍቃደኛ አትሆንም። ስልኩ እጅግ ውድ ስለነበርና መቀበል እንደማትችል ትነግረዋለች። እርሱ ግን እሷን ሊያገኛት እንደሚፈልግና ስልኳ ካልሰራና ሊያገኛት ካልቻለ እንደሚጨነቅ ያስረዳታል። ስለዚህ ስልኩን እንዳበደራትና እንድትከፍለው ይነግራትና መልእክት መላኳን እንዳትረሳ ይነግራትና እየሳቀ ትቷት ይሄዳል። እሷም ተቀብላ ፈገግ ብላ ወደ ዶርማ ትገባለች። በሌላኛው የስራ ቦታዋ ላይ 10 ደቂቃ አርፍዳ ትደርሳለች። በዚያም ከሌላ አስተናጋጅ ጋር ስለነበራት የቆይታ ጊዜ ያወራሉ። በዚህ ጊዜ 2 ባለሀብቶች ወደ ሆቴላቸው ይገባሉ። እነሱን በማስተናገድ ላይ ሳለች አንደኛው ተስተናጋጅ የነበረበትን ጥያቄ ለጓደኛው ያስረዳዋል። ጥያቄውም እንዲህ ነበረ። የትኛው የበለጠ አትራፊ ነው ብሎ ጠየቀኝ። መንጠቆ ወይስ አንድ ቅርጫት አሳ? የሚያስቅ ነው። እኔ ስለ ንግድ እያወራው እሱ ስለ አሳ ማጥመድ ያወራል ብሎ ለጓደኛው ይነግረዋል። በዚህ ጊዜ ፈገግ ብላ ታያቸዋለች። በፈገግታ ውስጥ ስለምን ፈገግ እንዳለቻቸው ይጠይቋታል። እሷም መልሱን እንደምታውቅና ለምን እንደሆነ ትነግራቸዋለች። መልሱን ታውቂያለሽ ብለው ጠየቋት። አዎ፣ ጥያቄው የትኛውን መልስ መምረጥህ ስለሚለው አይደለም፣ ከእያንዳንዱ መልስ ጀርባ ስላለው የትርፍ ሞዴል ነው። ከጠየከኝ ያንን የአሳ ቅርጫት መርጣለሁ። ምክንያቱም አሳውን ከሸጥኩ በኋላ በሽያጩ ያገኘሁትን ገንዘብ የአሳ ማጥመጃ መንጠቆ ለመግዛት እጠቀምበታለሁ። ከዚያ መንጠቆን አከራየዋለሁ፣ ኪራዩን አገኛለሁ። ይህ በፍጥነት ገንዘብ ለማግኘት መንገድ ይሆነኛል። ግን ለረዥም ጊዜ ልማት ከሆነ ደግሞ ሀሳቤ ጥሩ መንጠቆ እንደ ካፒታል መርጣለሁ። ለባለሙያ አሳ አጥማጅ እሰጠዋለሁ እና እኔ ድርሻ ይኖረኛል። ከዚያም በጊዜው የትርፍ ድርሻ አገኛለሁ። ታውቃለህ፣ ይህ የካፒታል ስራ ነው። ትምህርቴ ፋይናንስ ነው። በትርፍ ጊዜ ነው እዚህ የምሰራው ብላ ትነግራቸዋለች። ያንን ያመሰግኗትና ለጓደኛው ግን ጥያቄን ስለመለሰችለት መጠጥ ሊጋብዟት ይነግሯታል። በዚህ ጊዜ ግን መጠጥ መጠጣት እንደማትችል ትነግራቸዋለች። ግን በጣም ሲጠይቋት ጊዜ 1 ብርጭቆ መጠጥ ልትጠጣ ትስማማለች። ከዛም 1 ብርጭቆ ቀርታ ትጠጣለች። በዛውም ደግሞ ለዚህ ለመለሰችው መልሷ ትንሽ ጉርሻ ገንዘብ ይሰጧታል። ስራዋን ጨርሳ ልትወጣ ሳለ ከእሷ ጋር አብሯት በምትሰራው ሴት ላይ ጾታዊ ጥቃት ሲደርስ ታያለች። ለዚህም ደግሞ አንድ ሀሳብ ይመጣላትና የሲጋራ ጭስን በማስነካት በነበሩበት ክፍል ላይ ውሃ እንዲፈስ ታደርጋለች። ከዛም ጓደኛዋን ታስመልጣታለች። ይህንን ግን ማንም አላወቀም ነበር፣ ሲጋራውን ከተቀበለችው ጓደኛዋ ውጪ። በሌላኛው ጊዜ በሌላኛው የስራ ቦታዋ ላይ ትገኛለች። አንድ ደንበኛ እቃን ገዝቶ ፌስታል መፈለጉን ይነግራታል። ፌስታል ግን ሌላ ተጨማሪ ሂሳብ እንደሚያወጣ በዛ የሱቃቸው ሕግ መሆኑን ትነግረዋለች። በዚህ ጊዜ ክርክር ይነሳል። ነገር ግን እሷን እንደ አጭበርባሪና እንደ አታላይ ይቆጥራታል። በዚህ እየተከራከሩ ሳለ ጓደኛዋ ሻን ይመጣል። ኃላፊነቱ መስሎ ስለተሰማው ከሰውየው ጋር ይጣላላታል። ነገር ግን ይሄ ለሷ ጥሩ አልነበረም። በሱ መጣላት ምክንያት ማናጀሯ ከስራ እንደተባረረችና እንድትወጣ ይነግሯታል። ወደ ውጭም ወጥተው ይከራከራሉ። እንዴት ነው ጎበዝ አልሆንኩም ብሎ ይጠይቃታል። እኔ ላስተካክለው እችል ነበር ብላ ትመልስለታለች። አንተ ልታስተካክለው አትችልም። በዚህ በጣም ይጨቃጨቃሉ።
በደንበኛው ላይ መጮህ እንደሌለበትና ከዚህ በኋላ ስራውን ልታገኝ እንደማትችል ለሰራችውም ደግሞ ስራ ደሞዝ ሊከፈላት እንደማይችል እየጮኸች ትነግረዋለች። ሻንም በዚሽ ትንሽ ደሞዝ ከኔ ጋር ልትጣይ አይገባሽም፣ ምን ችግር አለው ብሎ ይናገራታል። በዛሽ ትንሽ ደሞዝ ብሎ ግን በመናገሩ በጣም እንድተዋረደች ይሰማትና እያዋረድከኝ ነው ብላ ትነግረዋለች። እንደዛ ማለት አይደለም፣ የኔን ገንዘብ ብትወስጂና ከዚህ ስራ ብትወጪ ብዬ አስባለሁኝ ብሎ ይነግራታል። በስራዬ ምንም ነገር የለም፣ እሰራለሁኝ፣ ራሴን አስተዳድራለሁ፣ በነፃነት አጠፋለሁኝ ብላ ትነግረዋለች። ይህንን ግን እንዲሆን እንደማትፈልግና ከዚህ በኋላ በእሷ ህይወት ውስጥ ጣልቃ እንዳይገባ አስረግጣ ትነግረዋለች። በዚህም ተጨቃጭቀው ይለያያሉ። ሻን በመኝታ ክፍል ውስጥ ቁጭ ብሎ ያሰላስላል። ሰዎች የአሳ ትውስታ 7 ሰከንድ ብቻ ነው ይላሉ። ምን ማለት ነው? ልክ እንደኔ ቂም መያዝ አይችሉም ማለት ነው። ምናልባት መልእክት ልላክላት? አይ ደና፣ በቀጥታ ሂጄ ባገኛት ይሻላል ብሎ ከክፍሉ ይወጣል። ከዛም መንገድ ላይ ቆሞ ይጠብቃትና ፊት ለፊት ቆሞ ያስቆማታል እንድታናግረውና ከዚህ በኋላ እንደዚህ አይነት ነገር እንደማያደርግ፣ ይህንን ሁሉ ነገር ያደረገበት ምክንያት ግን ከእሷ ጋር መሆንንና ጊዜ ማጥፋት እንደሚፈልግ ይነግራታል። የጥፋተኝነት ስሜት እንደተሰማውም ይነግራታል። በዚህ መሃል ግን ብዙም ሊግባቡ አልቻሉ። እሷም በሁለቱ መካከል ትልቅ ልዩነት እንዳለ ትገልጽለትና ትታው ልትሄድ ትነሳለች። እንግዲያውስ መነጋገር የማትፈልግ ከሆነ እንዲለያዩ ይጠይቃታል። በዚህ ጊዜ ምንም ሳታመነታ ወደ ኋላም ዞር ብላ ሳታየው እሺ እንለያይ ትለዋለች። በያን የመኝታ ዶርማ ውስጥ ጓደኞቿ ተሰብስበው ስለ ሁለቱ መለያየት ያወራሉ። ይህንን ወሬ ስትሰማ ግን በጣም ተናዳ ነበረ። አንድ ጓደኛዋን ማውራቷን አቁማ የራሷን የትምህርት ፕሮግራም እንድታስተካክልና ውጤቷን እንድታሻሽል ትነግራታለች። ሻን በሩቁ ያንን ይመለከታትና ትኩር ብሎ ይመለከታታል። ይህንን ያየው ጓደኛው ምርጫህን መርጠሃል፣ ከዚህ በኋላ ወደ ኋላ መመልከት እንደሌለበት ይነግረውና እሷን እየተመለከተ እንዳልነበርና ሌሎች ተጫዋቾችን እያየ እንደነበር ነግሮት ትቶት ይሄዳል። ከዚያም በራሱ በጣም ስለተጨነቀ ድጋሚ አበባ ገዝቶ ይቅርታ ሊጠይቃት ይሞክራል። በመንገዷም ይጠብቃታል። በዚህ ጊዜ ግን ትታው ታልፋለች። ጓደኛውም ይመጣና ይህንን ማድረጉ ልክ እንዳልሆነና ሁለቱም የማይመጣጠኑ ሰዎች እንደሆኑ ይነግረዋል። አበባ መግዛቱ ምንም ዋጋ እንደሌለውም ይነግረዋል። ከዛ በኋላ ይህች ሴት በባር ውስጥ የምትሰራ ሴት ናት ብሎም ስለ ስራዋ ያወራዋል። ሻን ግን ብዙ መስማት አልፈለገም፣ ትቶት ይሄዳል። አንድ ባለ ሀብት ሰው እሷ የምትሰራበት ባር ውስጥ ይመጣል። ነገር ግን አስቀድሞ በመኪና ውስጥ የእሷን ማስረጃዎች እየተመለከተ ነበረ። ወደ ውስጥም ገብቶ ወንበር ላይ ቁጭ ይላል። ከዛ እሱን ለመታዘዝ ሌሎች አስተናጋጆች እኔ ነኝ ማስተናግደው በሚል መወዳደር ይጀምራሉ። ነገር ግን ያን ሄዳ ጌታዬ ዝርዝሩ ይኸው፣ ውስኪ ነው የምፈልገው። ምን አይነት? ብላክ ሌብል። በብርጭቆ ወይስ በጠርሙስ? አንድ ጠርሙስ። መክሰስና የፍራፍሬ ሳህን አለ ይፈልጋሉ? እሺ መክሰስ አርጊልኝ። በአጠቃላይ ሂሳብ 608 ነው። ትርፍ ገንዘቡን ያዥ ብሎ ከነቲፑ ይሰጣታል። አመሰግናለሁ ብላ ብላክ ሌብሉንና የያዘችውን ሌላኛውን ዕቃ ሰጥታው ትመለሳለች። ከአስተናጋጅ ጓደኞቿ ጋር ያንን ባለ ሀብት ምሳ የጋበዘው ሰው ገንዘብ እንደሚሰጠው ይነጋገራሉ። በዚህ ጊዜ ያን በዛ ነገር መግባት እንደምትፈልግና ሰውየውን በማይክሮፎን ሆና ምሳን አብረው እንዲበሉ እንደምትጠይቀው ትነግራቸዋለች። ጓደኞቿም ልታደርገውና ሰውየው ሊሆን እንደማይችል ይነግሯታል። ነገር ግን እሷ በድፍረት ታደርገዋለች። ወደ መድረኩም ወጣ ትጠይቀዋለች። ሰውየውም እሺ ይላታል። ከዛም አሸነፈችና ገንዘቡን ትቀበላቸዋለች። ነገር ግን ያን አንድ ነገር አድርጋ ነበረ። ሰውየው ወደ መጸዳጃ ቤት ሲሄድ ተከትላው ሄዳ ገንዘብ እንደሚያስፈልጋትና ከጓደኞቿ ጋር እንደተወራረዱ ትነግረዋለች። ካሸነፈች ወይም ደግሞ ገንዘቡን ካገኘች ከሱ ጋር 50% እንደምትካፈል ትነግረዋለች። በዚህም ይስማማሉ። ይህንን አድርጋ ነበረ ሰውየው በዛ ሰዓት ስትጠይቀው ፈቃደኝነቱን በህዝብ ሁሉ ፊት የተናገራት። ነገር ግን ስራዋን ጨርሳ ስትወጣ ይጠብቃታል። ከዛም ገንዘቡን ሳይሆን ከሷ ጋር ምሳ መብላት እንደሚፈልግ ይነግራታል። ስልክ ቁጥሩን ሰጥቷት ስልክ ቁጥሯ እንድትሰጠው ይጠይቃታል። በዚህ ጊዜ ቀጥታ እንዳይደውልላትና ነገር ግን ከቻለ ቴክስት እንዲያደርግላት መልእክትን እንዲጽፍላት ትነግረዋለች። በዚህም ይስማማሉ። ነገር ግን ይህ ሁሉ ሲደረግ የክፍል ጓደኞቿ የሻን ጓደኞች እየተመለከቱ ነበረ። የሻን የቅርብ ጓደኛ ይህንን ስለተመለከተ ሊነግረው ቢፈልግም ነገር ግን ሌሎች ጓደኞቹ ይከለክሉታል። ከዛ ግን በንጋታው ጠዋት
ምሳ ሰዓት አካባቢ ስልክ ይደወልላታል። ያ ባለ ሀብት ነበረ። ከዛም ነፃ እንደሆነችና ምሳ ሰዓት ስለሆነ አብረው ምሳ እንዲበሉ ይጠይቃታል። በዚህ ጊዜ ግን ትምህርት ቤቷን አውቆ እንዴት እንደመጣ ትጠይቀዋለች። በዩኒቨርሲቲዋ አቅራቢያ ያለ ስራ ቦታ ልትመርጥ እንደምችል ይነግራትና ዩኒቨርሲቲውን በዛ ምክንያት እንዳገኘ ይነግራታል። እንዳይሳሳት ግን ድጋሚ ትነግረዋለች። አልተሳሳትኩም አግኝቼሻለሁ ይላታል። ከዛም ቀና ብላ ስታይ ሰውየው በመኪናው ፊት ለፊት ቆሟል። ሄዳ ሰላም ትለዋለች። ምሳም ለመብላት አብረው ይሄዳሉ።